እንዴት ናችሁ የቻናል ቤተሰቦች? ዛሬ ለየት ያለ ቪዲዮ ይዤ መጥቻለሁ። በጣም ጠቃሚ መረጃ ነው ይዤላችሁ የመጣሁት ዛሬ። በደንብ ተከታተሉኝ እስከ መጨረሻ ማለት ነው። ለሁላችንም የሚጠቅም ቪዲዮ ነው ይዤ የመጣሁት። ወደ መረጃው ከመግባታችን በፊት አዳዲስ ለሆናችሁ ቤቱን ሰብስክራይብ አድርጉ፣ ላይክ፣ ሼር በማድረግ ለሌሎች አዳርሱልኝ ማለት ነው። ቀጥታ ወደ መረጃው እንገባለን። አሁን መረጃው ስልካችሁን ትከፍታላችሁ። በተለይ አዳዲስ የሆናችሁ ይህንን ፕላትፎርም በዛኛው ቻናሌ ተጠቅሜበታለሁ። አዳዲስ ለሆናችሁ በጣም ይጠቅማችኋል። ቻናላችሁ የዩቲዩብ ቻናላችሁ ማሳደግ የምትፈልጉ ወይም እይታ እንዲጨምር ሰብስክራይብ እንዲጨምር የምትፈልጉ፣ እኔ ዛሬ ገና ነው ቻናሌን ያገናኘሁት። ይህን አዲሱን ቻናል ያገናኘሁት ዛሬ ገና ነው። በዛኛው ቻናል ተጠቅሜበታለሁ ግን ይጠቅማችኋል ሁላችሁም። በተለይ አዳዲስ የሆናችሁ ቻናላችሁ እንዲያድግ ሰብስክራይቡ እንዲያድግ እይታ ቪዲዮቻችሁ እይታ እንዲጨምር የምትፈልጉ በደንብ ተከታተሉኝ እስከ መጨረሻ ማለት ነው። አሁን በመጀመሪያ ወደ መረጃው እንገባለን ማለት ነው። ፌስቡክ ላይ ስንት ፍሬንድ ወይም ስንት ፎሎወር አላችሁ? በጣም የሚጠቅመን እዚህ ጋር ነው። እንዲህ ያለ ወደ ዩቱብ ማምጣት እንችላለን ሁላቸውም። እና ዩቱብ እይታችንን እዛ ላይ ምንድነው የሚያደርግልን ፕላትፎርሙ፣ እኛ ዩቱብ ላይ የምንጭነውን ቪዲዮ ምንም ሼር ሳናረግ ቀጥታ ወስዶ ፌስቡክ ላይ ራሱ ፕላትፎርሙ ራሱ ሼር ያደርግልናል። ለራሱ ፕሮፋይላችን ላይ ወስዶ ወይም የፌስቡክ አካውንታችን ወይም የፌስቡክ አካውንታችን ላይ ወስዶ ሼር ያደርግልናል ራሱ ማለት ነው። ስለዚህ ኮኔክት እናደርጋለን፣ እናስተሳስራለን ሁለቱም ማለት ነው። እንዴት የምናገናኘው የሚለው ነገር አብረን እናያለን። በጣም የዩቲዩብ ቻናላችን ያሳድግልናል፣ እይታን በጣም ይጨምርልናል። ስለዚህ ይህንን መንገድ አብረን እናያለን። በደንብ ተከታተሉኝ ለማለት ነው። በደንብ ተከታተሉኝ፣ አብረን እናያለን። ይህ መንገድ በጣም ይጠቅመናል። ስለዚህ ምንድነው የምታደርጉት? እዚህ ጋር የፌስቡክ አፕሊኬሽን አንዴ ትከፍቱታላችሁ። ከዛ በዚህ መልኩ ይገባል። ቀጥታ እዚህ ጋር ፕሮፋይላችሁ የእናንተ ፕሮፋይልን ትነኩትና ይገባል ማለት ነው። ከዛ ልክ በዚህ መልኩ ከገባ በኋላ ፕሮፋይላችሁ ውስጥ ከገባ በኋላ ስለዚህ ትንሽ ወደ ላይ ሳብ ታደርጉታላችሁ። ልክ በዚህ መልኩ ይገባል። ፕሮፋይል ያው ዲጂታል ክሬተር ሆኖልኛል ማለት ነው፣ የኔው ማለት ነው። ወደ ፎሎወር ቀይሬዋለሁ ማለት ነው። እዚህ ጋር እንደምታዩት ዛሬ ነው ያስተሳሰርኩት። ያው ተሙ ቲቪ የሚለውን የዩቲዩብ ቻናሌ እዚህ ጋር መጥቶልኛል ማለት ነው። ከሱ በታች እዚህ ጋር 3 ነጠብጣብ አለ። ሲ ዩር አባውት ኢንፎ የሚል አለ። ይሄንን አንዴ ነካ ታደርጋላችሁ። በዚህ መልኩ እንደምታዩት ወደ ዲቴል ውስጥ ገብቶልኛል ማለት ነው። ዝርዝር ውስጥ እዚህ ጋር እንደምታዩት ሁሉ ነገር አለ ማለት ነው። የኔ እናንተ ጋር እንደዚህ ነው የሚመጣላችሁ። በፍሬንድም ከሆነ ልክ የፕሮፋይላችሁን ትጫኑና በዚህ መልኩ ይገባል ማለት ነው። ስለዚህ እንደምታዩት እዚህ ጋር ሊንክ አስተሳሰር ያለው ሁለቱም ሊንክ ማለት ነው። አንደኛው ሊንክ ለምንድን ነው የሚጠቅመው? ልክ ሰዎች ነካ አድርገው ይሄኛው ላይኛው ነካ አድርገው ወደ ፕሮፋይላችሁ እንዲገቡ፣ ይሄኛው ደግሞ ሼር እንዲያደርግላችሁ ከዩቲዩብ ፌስቡክ ላይ አምጥቶ ቪዲዮቻችሁን ሼር እንዲያደርግ የሚጠቅም ነው። እኔ ጋር በዚህ መልኩ መጥቷል። እናንተ ጋር አድ ነው የሚለው በዚህ መልኩ መጥቶልኛል ማለት ነው። ምንድነው የምትጫኑት አሁን እናንተ ምንድነው የምታደርጉት? እዚህ ጋር ከላይ አድ ዌብሳይት የሚል አለ። አድ ዌብሳይት የሚለውን ነካ ታደርጋላችሁ። እዚህ ጋር እንደምታዩት ኤዲት ሊንክስ የምናስተካክልበት ቦታ ይገባል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ኮንፊርም ሊንክስ የሚለው ከመጣላችሁ እሱን ነካ አድርጋችሁ ትገባላችሁ ማለት ነው። በዚህ መልኩ ይገባል። እዚህ ጋር አስተሳሰር ያለው እኔ ስላስተሳሰርኩት ነው እንደዚህ የመጣልኝ ማለት ነው። እዚህ ጋር ኮንፊርም የሚለውን አንዴ ነካ ታደርጋላችሁ። በዚህ መልኩ ቀጥታ ወዴት ይወስደናል? ወደ እዚህ ጋር ለማስተሳሰር ነው፣ ወደ ጉግል አካውንታችን ይወስደናል። እንደምታዩት እዚህ ጋር የኢሜል ዝርዝሮች ናቸው። እነዚህ ውስጥ የትኛው ላይ ነው ዩቲዩብ የከፈትኩበት አካውንት ኢሜል አድሬስ ብላችሁ ታያላችሁ በእናንተ ማለት ነው። ኢሜል ዩቲዩብ የከፈታችሁበት ኢሜል አድሬስ ብቻ ነው ነካ የምታደርጉት መርጣችሁ ማለት ነው። ስለዚህ ነካ ስታደርጉ ይመልሳቸዋል ማለት ነው። ወደ ኮንፊርም እንድታደርጉ ያዛቸዋል ማለት ነው።
ስለዚህ አሁን እዚህ ጋር አንዱን ነካ አድርጌ ላሳያችሁ። እንደዚህ ይመጣል። ከዛ ኮንቲኒው ነው የምትጫኑት እናንተ። እኔ ስላልተሳሰርኩኝ እመለሳለሁ። ኮንቲኒው ስታረጉት እናንተ ቀጥታ ይተሳሰራል ሊንካችሁ ማለት ነው። እኔ ካንስል አድርጌ ልመለስ። ባክ ላድርገውና ላሳያችሁ። እዚህ ጋር እንደምታዩት ባክ ስታረጉ ልክ እንደዚህ ይመጣልናል ማለት ነው። እዚህ ጋር የትኛው ነው የምትፈልጉት እናንተ? ዩቲዩብ ስለሆነ የዩቲዩብ ነው የምትጫኑት። ቲክቶክ አለ፣ ኢንስታግራም አለ፣ የፈለጋችሁትን መጫን ትችላላችሁ ማለት ነው። አሁን ዩቲዩብ ስጫነው ቀጥታ ወደዛኛው ሊንክ ይወስደናል ማለት ነው። ልክ እንደዚህ የፈለጋችሁትን ኢሜል እዚህ ጋር መርጣችሁ ታፕ ታደርጋላችሁ ማለት ነው። በቃ ልመለስ ከዚህ። በዚህ መልኩ ማስተሳሰር ትችላላችሁ። በዚህ መልኩ አልተሳሰርም ወይም በዚህ መልኩ ካልመጣላችሁ ሌላ አማራጭ ላሳያችሁ። እዚህ ጋር ኮንፊርም ሊንክ የሚል በዚህ ጋር በሰማያዊ ምልክት ካልመጣላችሁ እንደምታደርጉት እዚህ ጋር አድ ሶሻል ሊንክ የሚል አለ። እዚህ ጋር አድ ሶሻል ሊንክ የሚለውን ነካ ታደርጋላችሁ። ልክ እንደዚህ ይመጣል ማለት ነው። ከዛ እዚህ ጋር ፕላትፎርም የሚል አለ። እዚህ ጋር ኒው ሊንክ ከሚለው አጠገብ እዚህ ጋር የቀስት ምልክት አለ። ፕላትፎርም የሚለው ላይ ቀስቱን አንድ ነካ ታደርጋላችሁ። ልክ እንደዚህ ይገባል ማለት ነው። የሁሉም ዌብሳይቶች ወይም የሁሉም ሶሻል ሚዲያ ሎጎአቸው እዚህ ጋር አለ። የሁላቸውም ሎጎ እዚህ ጋር አለ ማለት ነው። እናንተ የትኛው ነው ማስተሳሰር የምትፈልጉት? ኢንስታግራም፣ ቲክቶክ፣ ዩቲዩብ ሁሉም አለ። እዚህ ጋር ዋትስአፕ ሁሉም አለ። እናንተ የፈለጋችሁትን ዩቲዩብ ከሆነ ዩቲዩብ ታደርጋላችሁ። ዩቲዩብ ይመጣና እዚህ ጋር ይቀመጣል። እዚህ ጋር ነው አሁን ዩዘር ኔም የሚል አለ። እዚህ ጋር ዩዘር ኔም እንዴት ነው የምታደርጉት? ከዚህ ጋር በቀይ በመሃል በተን ትወጣላችሁ ማለት ነው። ከዚህ በመሃል በተን ትወጡና ዩቲዩብን ትጫናላችሁ። የዩቲዩብ ፕሮፋይላችሁ ላይ በዚህ መልኩ ትገባላችሁ ማለት ነው። እዚህ ጋር ከፕሮፋይላችሁ ስም ከስር ሊንክ ራሱ ያስቀምጥልናል ዩቲዩብ ማለት ነው። እናንተም ጽፋችሁ ሊሆን ይችላል ራሱ ያስቀምጥልናል። @ተሙቲዩ የሚለውን እዚህ ጋር ዝም ብለን ጫን እናደርጋለን። የትልቁን ሳይሆን የሚለው ላይ ነው የምትጫኑት። ከዛ እዚህ ጋር ሊንክ ኮፒ የምናደርግበት በተን መጥቶልናል። ኮፒ እናደርጋለን ማለት ነው። ይሄው ኮፒ ቦርድ ሆኖልኛል ማለት ነው። እዚህ ጋር ወጣና ድጋሚ የተገባለው የቀድሞ ቦታ እንገባለን። ዩዘር ኔም ልክ እዚህ ጋር እንመጣና ጫን እንለዋለን። ፔስት እናደርጋለን። ልክ ማለት እንደዚህ ይቀመጥልናል ማለት ነው። ከዛ እዚህ ጋር በመጨረሻም ሴቭ የሚለውን እንጫናለን ማለት ነው። እዚህ ጋር ሴቭ የሚለውን ትጫኑታላችሁ። በቃ በዚህ መልኩ ማስተሳሰር እንችላለን ቻናላችንን። በዚህ መልኩ በጣም ጠቃሚ ነው። በዚህ መልኩ ማስተሳሰር እንችላለን። አሁን እዚህ ጋር 2000 ምናምን ፎሎወርስ አለ እዚህ ጋር። እነሱ ሁሉ እንዲያዩት የእናንተን ዩቲዩብ ቻናል አምጥቶ ሼር ያደርግልናል። ልክ እንደዚህ የዩቲዩብ ቻናላችሁን ማሳደግ ትችላላችሁ። በእርግጠኝነት ፌስቡክ ላይ ያሉ ጓደኞቻችሁ፣ ተከታዮቻችሁ በሙሉ ወደ ዩቲዩብ መውሰድ ትችላላችሁ ማለት ጥሩ ኮንተንት ካላችሁ ወደዛ መውሰድ ትችላላችሁ እና ይህንን ተጠቀሙበት። እኔ ተጠቀሚበታለሁ። ይሄው ዛሬ ነው ያስተሳሰርኩት እኔም ከዚህኛው ጋር እናንተም ተጠቀሙበት ለማለት ነው። በሌላ ቪዲዮ እንገናኛለን። አመሰግናለሁ። ቻው፣ ሰላም ሁኑ።